ቅናሽ ያ ነው? አዎ ቅናሽ ነው። መጨረሻ ቅናሽ የትኛው ነው? አነስተኛ ዋጋ የትኛው? ይሄ ነው 120 120። አዎ የሐረር በሬዎች በጣም የሚፈለገው በሬ ምን ሀገር? ሐረርና ጅሩ። ምንድነው ጥቅማቸው? በጣም የሚበሉት ጤፍ ነው። የሚበሉት ጤፍ ነው። ጤፍ ነው የሚበሉት ናቸው እነዚህ። የምን ሀገር ናቸው እነዚህ? እነዚህ ወሎ ናቸው እንዳሉ። የወሎ ናቸው። አዎ ወሎ ናቸው። የወሎ በጣም ጥሩነቱ ምንድነው? ስጋቸው ያምራል። ጥቁር ስጋ። ስጋቸው ያምራል። ጥቁር ስጋ። ለቁርጥ አሪፍ ነው። አዎ አሪፍ ነው። የትኛው ነው በቃ ለቁርጥ በጣም የሚፈልገው? ሐረር ነው አብዛኛው። የሐረር ነው። ይሄ 450 ነው። 450 400። እነዛ ደግሞ 180 አሉ። ይሄኛው 450 ነው። አዎ ይሄ 450 ለስጋ ቤቶች ነው የሚሆነው። ለቅርጫም ይሆናል። ለክትፎ ለቅርጫ አዎ ይሆናል። እሺ ውዱ ስንት ነው? ውዱ ዋጋ ስንት ነው? የከበሬ ትልቁ ዋጋ ስንት ነው? 800 ማለት ነው። አንተ አለ እስከ 800? እኔ ሰላም እንዴት ናችሁ? ውድ የአዲስ ማርኬት ቤተሰቦቻችን፣ ዛሬ የምገኘው በካራ የበሬ ተራ ነው። ከትንሽ እስከ ትልቅ ያሉትን የበሬዎችን ዋጋ አሳያችኋለሁ። አብራችሁን ቆዩ። ሰላም እንደምን? እሺ ሰላም ነው። በሬዎችን ዋጋቸውን ታሳየኛለህ? አሁን እዚህ 185 ትልቁ ዋጋ ትልቁ በሬ የትኛው ነው? ይሄ ነው። ስንት ነው? 185። ይሄ 185 ነው። መካከለኛውስ? መካከለኛው ደግሞ እዛ ጋር አሉ። ሳይሻል እነዚህ እነዚህ ናቸው። አዎ እነዚህ ትርፍ ይሄ ትልቅ ነው። ይሄ እነዛ ጓደኛ ነው። እነዚህ መለስተኛ ናቸው። እሺ ይሄ መካከለኛው ናቸው። ይሄ መካከለኛው። እሺ ይሄ ባለ 120 ነው። 120 ነው። የምን ሀገር በሬ? ይሄ እነዚህ ሐረር ናቸው። የሐረር ናቸው። ምንድነው ልዩነታቸው? ልዩነታቸው እንደ ቁመታቸው ነው። እንደ ቁመታቸው ነው። እንደ ቁመታቸው ነው። እሺ እሺ። ይሄ ደግሞ 85። እነዚህ ስንት ናቸው ነው ያልከኝ? ይሄ 120። ይሄ 120 መካከለኞቹ ማለት ነው። ይሄ 195። አዎ እነዛ ስንት ነበር ያልከኝ? እነዛ 195 ናቸው። ስንት? 195 እነዛ ናቸው። 195 እነዚህ ደግሞ 120 ናቸው። አዎ 120 ነው። አዎ ያ 90 ያ 90 ነው። አዎ ቅናሽ ያ ነው። አዎ ቅናሽ ነው። መጨረሻ ቅናሽ የትኛው ነው? አነስተኛ ዋጋ የትኛው? ይሄ ነው 120። 120 አዎ ያኛውስ? ያ ቀንዳው ደግሞ እቺኛውስ? እቺኛው አስተነበረክ? 90 ሺህ ብቻ። አዎ 90 ሺህ። ይሄ ነው ቅናሹ። ይሄ ባለ 170 ነው። የምን ሀገር ነው? ይሄ እንትን ወሎ ነው። የወሎ ነው። አዎ እነዚህ ወሎ ናቸው እንዳለ ወሎ ናቸው። ውድ ዋጋ የትኛው ነው? ያኛው ነው ያለው። ሁለት ናቸው። የምን ሀገር ናቸው እነዛ? እነዚህ የጅሩ ናቸው። የጅሩ ናቸው። የጅሩ ነው በጣም የሚፈልገው ማለት ነው። አዎ የጅሩ ነው የሚፈልገው። ከሁሉ የሚፈልገው ሀገር የት ነው? የጅሩና ሐረር። የጅሩና ሐረር። ለምንድን ነው የሚፈልገው? በጣም ተፈላጊ የሆኑት ለምንድን ነው? ተፈላጊ የሆኑት ያው ለስጋ ቤት ጥሩ ናቸው። ለስጋ ቤት ጥሩ ናቸው። ምን ለቅርጫ ጥሩ ናቸው። ለቀይ ስጋ ምናምን ነው። ቀይ ስጋ ነው። እነዚህኛውስ? እነዚህም ያው ለቅርጫ ናቸው። እነዚህ የምን ሀገር ናቸው እነዚህ? እነዚህ ወሎ ናቸው እንዳለ። የወሎ ናቸው። አዎ ወሎ ናቸው። የወሎ በጣም ጥሩ ነው። ምንድን ነው? ስጋቸው ያምራል። ጥቁር ስጋ። ስጋቸው ያምራል። ጥቁር ስጋ። ለቁርጥ አሪፍ ነው። አዎ አሪፍ ነው። የትኛው ነው በቃ ለቁርጥ በጣም የሚፈልገው? ሐረር ነው አብዛኛው። የሐረር ነው። እነዛኞቹ ሐረር ናቸው። ከአመጋገባቸው ነው በጣም የሚፈልገው። ንጹህ ነው። ንጹህ መኖ ነው። አዎ ለዛ ይፈልጋል። ይፈልጋል። አሁን የሐረር ናቸው እነዚህ የሐረሮች ናቸው። አዎ በጣም ሰው የሚፈልገው የትኛው ነው? የሐረር ሐረርና ጅሩ ነው የሚፈልገው። በጣም ሰው ተፈላጊ የሚያደርገው ማለት ነው። አዎ እሺ መግዛት ለሚፈልግ ሰው ስልክ ቁጥርህና የት እንደምትገኝ አስቀምጥ። ካራ ነው። ካራ ገበያ ነው። ስልክ ቁጥርህን? ስልክ ቁጥር 27 0927 95 41 64። በጣም ነው የምናመሰግነው። እሺ እንዴት ነህ? ሰላም ነው። እንኳን አደረሰ። እንኳን አብራ ደረሰ። በሬዎች የቱ ጋር ናቸው? ምረጭ ፈለግሽው በዚህ ናቸው። ምረጭ። እሺ ከትንሹን ጀምር። አዎ ምረጭ። ያው ከትንሹ የትኛው ነው ትንሹ? ትንሹ ይሄ ነው። ይሄኛው ስንት ነው? ሻው 110 ሺህ። 110። ትልቁስ? ትልቁ ለዚህ አለ ስንት ናቸው? 300 ትልቁ ማለት ነው። በጣም ትልቁ ሰው ትልቁ ደግሞ አይዝ ላሳይሽ። እሺ በጣም ትልቁ የትኛው? ያው ትልቁ በጣም እሱ ይሄኛው ነው። ይሄኛው ሁለቱ ስንት ናቸው እነዚህ? ለሱ 550 550 ናቸው። ትልቁ ይሄ ነው ያንተ። መካከለኞች የምን በሬ ናቸው እነዚህ? እነዚህ ጅሩ የጅሩ ናቸው። መካከለኛው የትኛው? መካከለኛው እነዚህ
ቤቶቹ እነዚህ ሶስቱ ስንት ናቸው? እነዚህ 280 280 የምን ሀገር ናቸው? እነዚህ ሐረር ሐረር የሐረር በሬዎች ናቸው። በጣም የሚፈለገው በሬ ምን ሀገር? ሐረርና ጅሩ። ምንድነው ጥቅማቸው? በጣም የሚበሉት ጤፍ ነው። ጤፍ ነው የሚበሉት። ለምንድነው የሚበሉት? ለምን ለቁርጥ ቤት ምናምን፣ ለቁርጥ ቤቶች፣ ለክትፎ ምናምን አስፈላጊ ነው። ለቁርጥ ቤቶች ነው። ለሰው ስለሚገዛ ለሰውም አቅም ላለው ሰው ይሆናል። ምን ችግር አለው? ለሁሉም ይሆናል። ከዛሬ ዓመትና ካለፈው የፋሲካና የአሁኑ ፋሲካ ልዩነቱ ምንድነው? ዘንድሮ በጣም ዋጋ ወርዶብናል። አንደኛ ነዳጅ ስለጨመረብን በጣም ዋጋ ወርዶብናል እንጂ ዘንድሮ በጣም ለመጥራትም ራስሽን ሲደብርሽ እና በጣም አስቸጋሪ ሆኖብናል። በስንት ነው የጨመረው? እስከ ስንት ነው የጨመረው? አረ በጣም አሁን ቢያንስ 30 እና 40 ሺህ ልዩነት አለ። የ30 ሺህ እና 40 ሺህ ልዩነት በጣም ካምናው ማለት ነው። ካምናው በጣም ጭማሪ። አንተም ማግኘት ለሚፈልጉ ሰዎች ቦታህንና ስልክ ቁጥርህን አስቀምጥልኝ። እሺ 51 እሺ 80 ነው 09 51 80 10 26 ማለበል ስምህ? ቢኒያም። የት ነው የምንገኘው? ካራ በሬ ተራ። አመሰግናለሁ። መልካም በዓል ነው። አመሰግናለሁ። እሺ እንዴት ነው? እንኳን አደረሰ። በሬዎችን ታሰኛለህ? አዎ ነው። እሺ የትኞቹ ናቸው? እነዚህ ናቸው። ከፍተኛው ዋጋው የትኛው ነው? ከፍተኛው 550 ይሄ ነው። የትኛው? ይሄኛው? አዎ 550 ነው። አዎ ዝቅተኛው ደግሞ 250 ያ ነው። የትኛው? ይሄኛው? አዎ ይሄኛው 250 ዋጋው ነው። ይሄው ነው ይጠጋጋሉ። ይሄው እንደዚህ ነው የሚሆነው። እሺ የዛሬ ዓመት ዋጋውና የአሁኑ ዋጋ የትኛው ነው የሚጨምረው? ከዛሬ ዓመትና ከአሁኑ የትኛው ነው የሚጨምረው? ዘንድሮ ዓመት ጭማሪ ነው። ጭማሪ አለ አይደል? በስንት ነው የጨመረው? ቢያንስ በቀላሉ 100 ሺህ ጭማሪ አለ። 100 ሺህ ጭማሪ አለ። ለምን ነው የሚወጡት? ምን አይነት በሬዎች ናቸው እነዚህ? ምን በሬ ነው የሚባሉት? እነዚህ የጅሩ በሬዎች ነው የሚባሉት። የጅሩ በሬዎች ናቸው። ለምን ነው የሚሆኑት? ያው ለብዙ ጊዜ ስጋ ቤቶች ሊፋንዲ አጥቷቸዋል። ለስጋ ቤቶች ናቸው የሚያስፈልጋቸው። እሺ ለቅርጫ ደግሞ አነስተኞች ምናምን የሚያስፈልጉ የትኞቹ ናቸው? እነዚህ ናቸው። እነዚህ አሁን 150 እሺ ሌላ ለቅርጫ የሚያስፈልግ የትኛው በጣም የሚያስፈልግ? ለቅርጫ የሚያስፈልጉት አሁን እንዲያቅምሽ ነው። እስከ 200 መግዛት ይቻላል። የአቅም ጉዳይ ግን እስከ 150 ለቅርጫ የሚያስፈልጉት እስከ 150። እነዚህ ይሄ 500 ስንት ነበር? ለምንድን ነበር የሚያስፈልጉት? እነዚህ ለሊፋንዳ ለስጋ ቤቶች ማለት ነው። ለስጋ ቤቶች ናቸው። አዎ ይሄኛውስ? እሱ 450 ነው። 450 ነው። አዎ የጅሩ ነው። ሁሉም የጅሩ ናቸው። እነዚህ ጅሩ ናቸው። እሺ እነዚህስ የማን ናቸው? እነዚህ ወደ የሌላ ሰው ናቸው። እንሂድ ወደ እዛው። እነዚህስ? እነዚህ 140 ናቸው። እነዚህ 140 ናቸው። የምንድን ናቸው? የምን ሀገር ናቸው? እነዚህ ደግሞ ወሎ ናቸው። የወሎ ናቸው። ይሄ ለሁሉም ያስፈልጋል። ለቅርጫ ለፈለግሽው ነገር ለሁሉም ያስፈልጋል። ለሁሉም። እነዚህስ? እነዚህ ደግሞ ገና አዲስ የሚቀለቡ ናቸው። አዲስ ናቸው። አዎ የሚወሉ ነው። የምን ሀገር ናቸው እነዚህ? እነዚህ ወሎ ናቸው። የወሎ ናቸው። አዎ በጣም የሚያስፈልገው የምን ሀገር ነው? ይለያያል ማለት ትልቅ ማረር ከፈለሽ የጅሩ ከብቶች አሉ። እሺ የአቅሙ ጉዳይ ነው። የአቅሙ ጉዳይ ነው። እነዚህ ደግሞ እያበላሽ ልዩነቶቹ ምንድን ናቸው? ልዩነታቸው እነዚህ ገና ይከፍ ስለሆኑ መብላት ይፈልጋሉ፣ መመገብ ይፈልጋሉ። እሺ እነዚህ ያው በቃ በእነዛው ብጤ ናቸው። የምንድን ናቸው? ወሎ ናቸው። እነዚህ የወሎ ናቸው። ሁሉም የወሎ ነው። ወሎ ናቸው። ስልክ ቁጥርህ? 0101 6301 የት ነው የሚገኘው? የምትገኘው? ካራ ካራ በሬ ተራ ብለሽ ታዩ። እናመሰግናለን። መልካም በዓል ይሁን። እሺ ተመልካቾቻችን የዛሬው ቆይታችን ይሄን ይመስል ነበረ። ከባለፈው አመት የአሁኑ አመት በጣም እንደጨመረ ነግረውኛል። እሱንም ምክንያቱም በነዳጅ ምክንያት እንደሆነ ነግረውኛል። አብራችሁኝ ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልኝ።